አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች እንዴት አደራችሁ? ደህና አደራችሁ ወይ? እንደውም ክርስቲያን ወገኖቻችንም ሰላም ብያለሁ። እንዴት አደራችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ባላችሁበት ሰላማችሁ ይብዛ። እስኪ ዛሬ በጠዋቱ ከች ብያለሁ። ቁርስ አብረን እንስራ። እስኪ እዚህ ጋር 3 ፍሬ ቲማቲም አለኝ ልጬ ከትፍ ያዘጋጀው ነው ማለት ነው። እዚህ ጋር ደግሞ 4 ፍሬ እንቁላል አለኝ። ቁርስ ልሰራ ነው። እስኪ ቁርስ አብረን እንስራ። ያው እነሱ እያሉ ምንም ነገር ምግብ ሲሰሩም አይመችማ መቅረጽ ምናምን ማድቤት ስለሚገቡ ማለት ነው። አሁን ቁርስ እያዘጋጀሁ ነው። አብረን እናዘጋጅ እንስራ። እዚህ ጋር ደግሞ አንድ ፍሬ ሽንኩርት እየጠበስኩ ነው። ሽንኩርታችን እያበሰልኩት ነው ማለት ነው። ጩኸቱ አንተኑ ከፊት የሆነች ቀጣ ማለት ነው። እንዲሁ እያለ ደግሞ ትንሽ የቶማቶን ሳልሳ አረጋለሁ ማለት ነው። ታከለን ከለከለ ማለት ነው። ከለር ጨምረለት እዚህ ጋር ደግሞ የሀገራችን ላይ ምንድን ነው የምንለው? ዱቤ ነው። ትልቁ እንትኑ ማለት ነው። ምንድን ነው? ኧረ ስሙ ጠፋብኝ። ሽምብራ ትልቁ ዱባ ነው። ምንድን ነው የሚባለው? እሱ እየቀቀልኩ ነው ማለት እሱ ጠፋብኝ። አለ ምንድን ነው የሚባል የነበረው ሀገራችን ላይ? ሽምብራው ትልቁ ሽምብራው ልበለው፣ ስሙ ጠፋብኝ። ነው ተንቆልቶ መንገድ ላይ የሚሸጡት እኔ ስሙ ጠፋብኝ። እሱ እንትን እያልኩ ነው ማለት ነው። ያው እነሱ እያሉ ቪዲዮ ምግብ እየሰሩ መቅረጽ ከባድ ነው፣ አይገኝ ማለት ነው። አሁን እንዳይመጡብኝ እያልኩ ነው። ሲያቶቼ በቱም ይቅርታ በኋላ አሁን ትንሽ ሽንኩርቱ እንትን ሲልኝ ቀለላ ሲል ማለት ነው ያዘጋጀው 3 ፍሬ ቲማቲም አደርጋለሁ ማለት ነው። አሁን ትንሽ ቀላል ያዘጋጀው ቲማቲም ማለት ነው። ብቻ ያዘጋጀው ቲማቲም ማለት ነው። ትንሽ ሰዓት ልግዳ ነው። ትንሽ ሰዓት ማለት ነው። በጣም ፈለጥ ሲልኝ ድረስ ልግዳ ነው።
አሁን መጨምረው ትንሽ ጨውና ያቻለ እዚህ ጋር ደግሞ እንትን ፍሬ ማለት ነው። ምንድነው የክዝብራ የደረቀው ማለት ነው። ያው ሌላ ነገር አልጨመረም። ያው እና ትኩላችኋል ቆንጆ በርበሬ ቆንጆ በርበሬ